ኢያሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ረባባዞለ እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና እግዚአብሔር ከተማ ሰጥቷችኋልና በኃይል ጮኸ። እነሱ በኃይል በጮኹ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስ ስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስ ስም ከፊታችሁ ይወድቃል። ዳጎን ኤራባቦስ ፍልስጤማውያን የእግዚአብሔርን ታቦት ይዘው በዳጎን ቤት አስቀመጡት። ዳጎንም በእግዚአብሔር ታቦት ፊት ወደቀ። ዛሬ በኢየሱስ ስም ኤራባባዙ ለባካንዳ ሂታባባባ ማርያም ለከሰ ናቂርብ ሰማተ ኪሩብ ዘለከ እስመ አንተ ኮሎ በጥበብ ገበርከ ቅድመ ሙሴ አብርሃም ደነገረ ተስፋ ሰበከ አመኒ ሰገደ ዋስተብረከ ጸውኦቶ ሰመከ ብሩከ ጉባኤ ሚሊኒየም ሰሎሞን ቃለ ኤስድሮ ጽድቅ ኮሎ የሰበጠ በቢሆረኪክ በሎማ ኩሉ ህዝባ ማቲያስ ሰባሂ ጠቢባነ ወየዋሃነ ልቡና ሰፋሂ ለአሳቲ ተሰብ ሲት አኮኖ እጅለቧ መንያትላምኔ አልተፋብሻለኝ ከልቤ ውስጥ የእግዚአብሔር ፍቅር አሳዳጊነቷ አባትነቱ ከሕይወቴ ጅምር ትዝታ አይደለም ያነሳው ምተርክለት በሱ አይደለም ወይ እስካሁን ድረስ ያለሁት የእግዚአብሔር ምሕረት አቤት 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 ሰው ወዳድነት አቤት 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 የፍቅሩ ጥልቀት አቤት 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 ሩህሩህነት አቤት 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 እሩር ቢዘጋብኝ ስም